ያበርኩት ያገባውለት ነው ያገባው ሴት ትልቅ ሴት ልጅ አለቻት ያቺ ልጅ የእንጀራ ልጅ ሆነች ማለት ነው አባቴ አያት ወድዳት አገባት የእንጀራ ልጅ የእንጀራ እናት ሆነች ማለት ነው እኔና ሚስቴ ወንድ ልጅ ወለደ ያ የወለድነው ወንድ ልጅ ለእንጀራ ልጅ ወንድሟ አባቴ ደግሞ አማች ሆነ ማለት ነው በተጨማሪም የእንጀራ ልጅ የእንጀራ እናት በመሆኗ ለሷ ወንድም ሲሆን ለኔ አጎቴ ሆነ ማለት ነው እሱ ብቻ አይደለም የእንጀራ ልጅ የእንጀራ እናቴ በመሆኗ የእንጀራ እናቴ ደግሞ ለሚስቴ ልጅ ስለሆነች ሚስቴ የእንጀራ አያቴ ሆነች ማለት ነው ይሄ ሁሉ ነገር ምንም የሚያስገርም በጣም የሚያስገርመውና የሚያስቀው ነገር እኔ ራሱ ለገዛ ራሴ አያት መሆኔ ነው ባላ በላይ ይወሳልኝ ከዚህ እብደትና እናገላግለኝ Deixar o cara embora, velho. Não, moço. Toma. አቤት ጋሻ እንድናስ መሳሪያ ነው ጋሻ መሳሪያ አዎ አዳ አራባስ ማም ቅዱስ ካስባል ጋሻ ቆይ መሳሪያ ማለት መሳሪያ ቆይ ጋሻ ወይ አይደለም እኮ ቆይ እግሬን ሰበሩት እንዳልሆነ አደረጉት ድከመው ትምህርት እየተማርን እያለ ዓርብ ማታ 11 ሰዓት ላይ ርዕሰ መምህሩ መጣና የአርሶ አደር ልጅ ማን ነው አለን። እዛ እኛ ደግሞ እርዳታ ይሰጥ ነው ብለን እኔ ያለና እጅ አወጣን። እዛ አንተም ነገ በትይዛችሁ ነው አለን። አንቺ በእኔ ህይወት ባትመጪ በህይወቴ ሀብትን ባታረጊ ኖሮ ማብራት ተሸክሞ የሚቆመው ያ የብረቱን ፖል ታቀበልሻ ካሱም በኝ በድን ነበር መሆኑ ወይ እኔ ገብጋባ ነኝ እናቴ እኔ ያሳነስኩብሽ እንደውም ይኸውልሽ ፖሉን ብቻ አይደለም የተሸከመው ማብራት አለ አይደል እሱም በኝ ጠፍቼ ብን ብዬ ቀር ነበር አንቺ ባትኖሪልኝ ነው ዘንድሮ ግን ፈጣሪ ፍቅራችንን ጠብቆታል የዘንድሮ ምን ለየው በየአመቱ ከአመት አመት እየጠበቀን ነው ምንድነው እንዴ ሁሌ ቫለንታይን ሲደርስ እኮ ማለት ነው 3 ወር ሲቀረው ነው የምንለያየው ቫለንታይን ያልሽው ቫለንታይን አንድ አይነት ለብሰን ነው እንደውም ዘንድሮ እናከብራለን ቀይ በቀይ አድርገን ኦኬ አንተ ከንቱ መበዝበዝ ነው ቶሎ ብለው ነገር ፍጠር እኔ ምንሽ ሄዋን ግን ምንሽ ሄዋን ነው እንዴ ሄዋን ጋር ምን አገናኘው ይሄ እንዴት ነው ምን አገናኘው ሄዋን ያዳም እኮ ነው ያልኩሽ ያለሁት ተረጋጋ ምን ያስጨዋል ምን ያስጨዋል ፍሬ ከበል እምቢ አለ አንዴ እሱ አሻፈረኝ መጀመሪያ ልቆ አሻፈረኝ አለ በግድ ከበላ በኋላ አንዴ ከገነቱ የተወረወረ ነው በእናንተ ምክንያት ምንድነው ዘንድሮ ማይተጣላለም ምንድነው ምን ማለት ነው እያልሽ ነው ነይ ተረጋጋ በቃ ታጠፈች እኮ ተረጋጋ ምንድነው አንተ ይኸውልህ እኔ በየአመቱ በፈረንጆቹ እየቆጠርኩ ወር ማለት ነው አልሽትም ነበር በዚህኛው በሀገራችን እየቆጠርኩ አልተበላውም ፌብሩዋሪ ደርሶ አንተ ቫለንታይን ምናምን ብላ ለትንሽ እስኮን አትጣጣም ተበልተሽ ነበር ያራዳልች አንተስ እኔ ማሷሱት ምናምን ነገር ብዬ እኮ ነው የተጣለው በቃ ምን እግር ስር መውደቅ ነው ካለፈ በኋላ ፌብሩዋሪ 14 ካለፈ በኋላ እግር ስር መውደቅ በነጋታው ሰይጣን የተነስቶብኝ ነው ማለት የትነሽ ነው አንቺ አዝዴና ለሚቱ ጋቡና እየጠጣሁኝ አፈርጠጭ አፈር ያስጠጣሽ እኔ እዚህ ሚሳ የሚሰጠኛ ተቸ በረንዳ ላይ ተቀመጥቻለሁ ቡና ትጠጫለሽ ምን ላድርግ ስራዬን ጨርሼን ይወጣኝ ምን ተወኝ አንቺማ ፋፋሽ ቁጭ ብለሽ ብትበይ ጠገብሽ እኮ እንጂ ቦምባከልሽ ምንድነው እኔ እንደዚህ ገርጥቼ ተወጣብኝ ብዙትን አታወጣጣብኝ እኔ አስመረርሽኝ አንቺ
ወጥተሽ እንደማንም ሰው ስራ ብትፈልጊ እንደበለጡ አንቺ እኔ መሮኛን እዚህ ቤት አንቺንስ ምትለኝ አንቺን የሚያላቅቀኝ ባገኝ ቢከላሽ ተሎ አንቺ አህያ አንቺ ጎደሎ ቢከላሽ ተሎ ከዚህ ቤት ቶሎ በለ ደግሞ በግጥም ሰደብከኝ በዜማ ላርግልሻ ቢከላሽ ተሎ አንቺ አህያ አንቺ ጎደሎ ቢከላሽ ተሎ አንቺ ጎደሎ ከዚህ ቤት ቶሎ አንቺ ቶልቶሎ ራሴን ጠላው ኑሮ አስጠላኝ ትናንትና ልክ በዚህ ሰዓት አካባቢ አካውንቴ ውስጥ ያለውን ብር ለማጣራት ወደ ባንክ ቤት ሄድኩ። ከዛ በየቀኑ ስመላለስ ያየኝ የባንክ ቤት ማናጀሩ ምን ብላይ ጥሩ ነው አንተ ሰውዬ እኛን ካላመንክ ያለህን 12 ብርን አውጣና ውሰደው። ምንድነው ምንም አልጨመርኩም። አሁን አንገን ሰነ ስርዓትን ይዘህ ነው የምትሰራት። ባለፈው አንተ እኔን መክሰስ ለኔ ስም መስጠት ትወዳለህ። መታብኝ ነው እንጂ ሄጄ ጋር ነው የባለፈው ማለት ብትመጣ እምቢ አትልም እንዴ? ሰራተኛ እንዴት ነው የምታባልገው አንተ? እምቢ አትልም ማለት እንዴት ነው እንዴ የምትናገረኝ? ምን ስለብነው ልታስብላኝ ነው እንዴ? ስፈተው ሲባለበት ልታስብላኝ ነው እንዴ? ነው ቢምለው ፍላጎቷ ማለት አለበት። አሁን የሱን አልፏል። የአሁኑን ግን ይኸውልህ ማስገባ ሴትዮ እድሜዋ ከ40 እስከ 45 ያለ ነው። ብቻዋን ነው የምትኖረው እና ስራን ብቻዋን ነው የምትኖረው። ይኸውልህ ስራን ብቻ ነው የምትሰራው። ትገባለህ፣ አበባህን ብቻ ነው የምትኮተኩተው። እኔ መከርከም ብትመጣብህ እምቢ ነው የምትለው። እንዴ ስታስበው የምትመጣብኝ ይመስላል። ወይኔ ይኸውልህ እጇ ረጅም ነው፣ ታስገድለኛለህ። እባክህ አደራህን። እኔ እንጀራዬን ነው መከርከም ስሬን። ወይዘሮ አበበች እንዴት ነው? ሰላም ነው? ሰላም ነሽ? እንኳን ደህና ቆይ። ኮትኳቹን አንጥቼልዎታለሁ። ጥሩ ይከተኩታል። ምን ማለት ነው? ስከራክም ነው የኖርኩት። ባህር ዛፍ ቅርጻ ሲያለው ጎበዝ ነው። እና አሁን ገብቶ ስራውን ሲጀምር ትወዱታላችሁ በእርግጠኝነት። በጣም ነው የምትወዱ። ምንድነው የምትወሩ? ምን አለ አንተ ስርዓት ቢኖር አንቱ ታው ለማን ነው? ለሷ ነው አንቱ ታው እኮ ንገርልኝ። ለሷ ነው አንቱ ታው ምን አለ ስርዓት እንዳትቀይሚ። ደላሎች እውቀት እስከዚህም ናቸው። የተዘጋ ቤት መገመት ነው የሚችሉት ስንት ክፍል እንዳለው አንድ የተዘጋ ቤት። በቃ እሺ እንዳትቀይሚ። ኮሚሽን ሌላ ቀን ገባለሁ። እሺ ተሰራታለች እሷን ጠፍተህ ጀመረ። አረ ልከርክም መጀመሪያ። አይ ከረክማለሁ። አይ ልግራዝ መጀመሪያ። ይሄ ማይረባ እንደ ሴት ተደብቆ መሸለሉን አናቆማል አይደለ? ሂጂና ነገር ሳይደርቅ ቶሎ ይምጣ። ይሄ ማይረባ እንደ ሴት ተደብቆ መሸለሉን አያቆም ማለት አይደል? ይሄ ምራቅ ሳይደርቅ ቶሎ ይምጣ ብለዋል። እኔንም ማይረባ ቀድሞን እንዲህ ነው መላጭለት። ሂጂ ንገሪው። እኔንም ማይረባ ቀድሞን እንደዚህ ነው መላጭለት። ሂጂ ንገሪው ብለዋል። ወንድ ያቅም መሰለኝ። አንተ ጀርላን ጠልጠለልህ ቆራጥ ላይ ሂጂ ንገሪው። ወንድ ያቅም መሰለኝ። አንተ ጃር እንዳላንጠለጥል ላይ ብለዋል። እንዳልመታ ንገሪው። እንዳልመታ ብለዋል። ሻላላላ ቡዲካ በይ ሂጂ። ምን ይሄ ነው ብራዘር? ትቆያላችሁ እንዴ? ማለት እንዴ ወይ ካልሆነ ተገናኙና ተጣሉ። እኔ ወሬ አመላላሽ ምን አይነቱ ነው?